አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቲክቶክ ቤተሰቦች እንዲሁም የዩቲዩብ ቻናል አካውንት ቤተሰቦች በሙሉ የአላህ ሰላም እዝነት በዓለም ዳርቻ ለምትገኙ ውድ ኢትዮጵያውያን በሙሉ ይድረሳችሁ። ዛሬ ወላሂ በጣም የሚያሳዝንና ውስጥን የሚያደማ አንድ አንገብጋቢ ጉዳይ አጠር ያለች ቪዲዮ ሰርቼ መጥቻለሁ ማለት ነው። ኢንሻአላሁ ተዓላ ውድ ኢትዮጵያውያን በመላው ኢትዮጵያ መቼም ሰላሙንም አላህ ያወርድልን። በመላው ዓለም ያልታመመ የለም፣ ሁሉም ታሟል። አላህ የመጣውን በላ አላህ አንሳልን። ሁላችንም ዱዓ ያስፈልገናል። እንግዲህ የምታዩት ወንድማችን ወላሂ ታሟል። አላህ አፊያውን አላህ እንዲመልሰው ሁላችሁም የበኩላችሁን ሸር በማድረግ የቻላችሁ በዱዓ የቻላችሁ በገንዘብ ያልቻላችሁ ደግሞ በዱዓ እንድትተባበሩ። ወላሂ ለሕክምናም ለትራንስፖርት ራሱ በአሁኑ ሰዓት ያቃቅታል። እንኳን አይደለም ቁጭ ብሎ አልጋ ይዞ ቀርቶ አይደለም ፍራሽ ይዞ ቀርቶ አይደለም እየሰራንም አቃቅቶናል የኖረው ያለንበት ሁኔታ ማለት ነው። ስለዚህ ውድ ኢትዮጵያውያን መልካምነት ለራስ ነው። ዛሬ ሰጥቻለሁና ነገ አይመለከተኝም አንልም። ትላንት ሰጥቻለሁኝና ዛሬ አልሰጥም ማለት አይቻልም። አላህ የሰጠንን ኒዕማ አላህ የሰጠንን ሀብት ካለን ማካፈል ካለለን ማዘን፣ ይሄ ደግሞ የራሳችንና አላህ የሰጠን ያዘዘን ትዕዛዝ ነው ማለት ነው። ስለዚህ ውድ ኢትዮጵያውያን የምታዩት ወንድማችንን የከይና መግዣ እንኳን ራሱ ወላሂ በጣም አቃቅቷቸዋል ማለት ነው በዚህ ሰዓት። እህታችንም ጉሊት እየቸረቸረች ብዙ ነገር እያለች ቤቷን ኑሯን ህይወቷን ለማለት ባሏን ለማስታመም ብትሞክርም አቅሟ አልፈቀደላትም። ውድ ጊራና ተወላጆች በሙሉ እንዲሁም ጊራናና አካባቢያ ተወላጆች ውድ ኢትዮጵያውያን በሙሉ አካውንት ካላ ተጠይቃትና እስቲ በአካውንቷ የተቻላችሁን ያክል እንዳትንቋት። 100 ብር ዋጋ አላት፣ ቫልዩ አላት። ኢንሻአላህ በዱንያም ብቻ አይደለም ለዛኛውም አገር ሶደቃ ጋሻ ነው። አስወደቀቱ ተርፈዑል በላ ወይዝዱል በረካ ነው። ስለዚህ የቻላችሁትን ያክል 100ም 10ም 200ም 300ም ማነሷን አይደለም። እያንዳንዷ ቀን በየቀኗ 10 ብር በየቀኗ 100 ብር ሶደቃ ብንዋጣ ለመጣብን በላ አላህ ይከላከልልናል። ለዛኛውም አገር ጋሻ ይሆንናል። ከሳት ነፃ አላህ ያወጣናል ማለት ነው። ነይተን ኢኽላስ ኑሮት ከነየትን ወላሂ ሶደቃ በዱንያም ላለው በአኺራም ላለው ትልቅ መልካም ስራ ነውና ይህ ወንድማችንን የመድኃኒት መግዣ አጥቶ ተቸግሯል እንደምታዩት ነው እንግዲህ። ስለዚህ ውድ ቤተሰቦቻችን እስኪ እናናግራታለን እህታችን ባለቤቷን። እንግዲህ አላህ አፊያ አላህ አርገው። የቻላችሁ በዱዓችሁ ብያችኋለሁ። ማለት ያልቻላችሁ አቅም የሌላችሁ ገንዘብ ማድረግ መላክ ማትችሉ ከሆናችሁ ወላሂ ዱዓም ደግሞ ተራራ ይጋረደው። የትኛውም ዓለም የምትኖሩ ውድ ኢትዮጵያውያን ጤናን የመሰለ ነገር የለም። አላህን አታስይዘን በሉ። ብዙ ጉልበተኞችን አቅማቸውን ማጣ መቅናቸውን መጣ። ያው ጉልበተኛ የሆነ ሰው እንዳልሆነ ሆኖ እናየዋለን ብዙ ሰው ማለት ነው። ከዚህ ስቃይ ደግሞ አላህ እንዳወጣን ሶደቃ እንስወድቅ ኢንሻአላሁ ተዓላ። እስኪ እህታችንን ልጠይቃት ማለት ነው። እሺ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እሺ እስኪ ስለ አባባ እስኪ አንዳንድ ነገሮች እንደው እስኪ ንገሪን፣ ስማቸውንም ያለውን ነገር እስኪ አብሽሪ ሲዘና ብለሽ ሳትጨናነቂ ንገሪኝ እስኪ። ወላሂ እኔ ከጎያላተ ነኝ። ያወቃችሁኝ ካላችሁ ታቆኛላችሁ። እህቶችም ከሆናችሁ ወንድሞችም ከሆናችሁ ባለቤቴ ታመውብኛል። ባለኛ አቅም ደሴም ወልዲያም ያለኝን አሟጥጬ ሞክሬያለሁ። ግን አሁን ምንም አቅሜ ሊችል አልፈቀደም። ችግር ሆኖብኝ ነው። ኑሮዬንም ታውቃላችሁ። ልጀለኝም የሚገድፍ እሱም ሰውየውም ልጀለውም የሚገድፍ። አሁን እናንተ ሰደቃ ያላችሁ እንድትገድፉኝ ነው። በ10 በ5 እንድትረዱኝ ነው የምጠይቃችሁ። እህቶችም ወንድሞችም አባቶችም ከሆናችሁ ዞሮ ዞሮ አሁን እኛ የሞከርኩት ሞክሬ ነበረ፣ ግን ታቅሜ በላይ ስለሆነ ነው። አንደኛ ወበረሽን ሆኖ የሚነሳ ስለሆነ ምንም እኔ እንኳን ቀርቶ አይደለም ከ100,000 ብር በላይ ምን 100 ሳንቲም የለኝም እኔ በእጄ ላይ ወላሂ። ይሄንን ብቻ ትብብር እንድታረጉልኝ ጠይቄያችኋለሁ።
ስንት ጊዜ ሆናቸው ከታመሙ? 7 ወር። 7 ወር። ደሴ ወስደሻቸዋል? አዎ ደሴም ወስጄዎታለሁ። ደሴ 2 ወስጃለሁ። ወልዲያ 3 ወስጃለሁ። ግን ባመላለስዎትም ግን ኦፐሬሽን ሆኖ የሚነሳ የሚሰራ ነው ስላሉ ያንን አቅም ግን አልቻልኩም እና በአቅም ማጣቴ ይኸው ተኝተዋል። ጉሮሮን የተያዙት የሚቀምሱት ነገር አይወርድም ተዝህ በታች በጣም ችግር አለ። በቃ አሁን በቢሊኮስ ነበር እስከዛሬ የሚቀመሱት 1200 ብር ቢሊኮስ በየቀኑ እያደረኩኝ ግን አቅሜ አልፈቀደም። አሁን አልቻልኩም እና ይሄን እንድትተባበሩኝ ጠይቄያለሁ ወገኖቼ። ኢንሻአላህ እንግዲህ ያው እህታችንን እርጎዬን ኢንሻአላህ ተዓላ እሷም በጊዜው ሰርታ በጉልበቷ ታታሪ ጎበዝ ጀግና ነበረች። ለሁሉም ጊዜ ያለውና እርጅና ሲመጣ እኛ አሁን ባለንበት ሰዓት አይደለም ማለት ያለብን። እርጅና ሲመጣ የቤተሰብ ኃላፊነት ሲመጣ አቅም እየደከመ ሲመጣ ልጅ ከሌለ ደግሞ ከባድ ነው። ልጅ የላትም፣ እሱም ልጅ የለውም፣ የሚያግዘው ወገን የለም። ውዴታ እስከ ጀነት እንግዲህ እነሱ እስከ አላህ እስከጠራቸው ነው እስካላቸው ድረስ ማንም ከጎናቸው የለምና አላህ ከአላህ ውጪ ልጅ ቢኖር ከውጭ ሀገር ሄዶ ከስቦ ወይም ደግሞ እንደማንኛውም ሰው አረብ ሀገር ሄዶ እንደማንኛውም ልጅ ሴትም ብትሆን ሰርታ ለአባቴ ለእናቴ ትላለች። አሁን ማንም የሚያግዛቸው የለም። እያያችሁ ነው ወቅቱን የጊዜውን ሁኔታ። የጊራናና አካባቢያ ተወላጆች ታውቃላችሁ ብዬ አስባለሁ። እርጎያ ባተን የማያውቅ ሰው የለም። ኢንሻአላሁ ተዓላ ለዛኛው ሀገር አላህ ከሳት ነፃ እንዲያደርገን የዛኛውን ሀገር አላህ የተመቸ ሰላምና መልካም ስራችንን ከዛ አላህ በእጥፍ ድርብ እንዲያደርግልን ሁላችንም ሊላህ ብለን ምንም ሳንነቅ ምንም ይሁን የቻልነውን ያክል እንድንተባበራቸው። ስለዚህ እስኪ እርጎዬ አካውንት አለሽ ንግድ ባንክ ካለሽ ካንቺ ደግሞ ተነግሪኝና ታውቂዋለሽ። በቃልሽ በቃል ያላቀውም አለ። እሺ ታመጪዋለሽ። እስከዛ ድረስ እስኪ እሳቸውና መናገር ይችላሉ። ስጫቸው እስኪ ሰላም አለይኩም። ጠጋርጉ ተደፋ ጠጋርጉ ተስከሩ። እሺ ስሙ ማን ነው? ሸሰይድ ኑርዬ ሁሴን ሀቢቢ አባቴ አብሽሩ፣ አይዞህ ኢንሻአላህ አላህ አፊያ አላህ አድርጎ አብሽሩ ኢንሻአላህ። ዱንያ እንደዚህ ናት። ጠጋርጓት ማይኳን ጠጋ አሰጓት። አዩ ምንም ነገር መቀመስ የለም። ግሉኮስ ነበረ ግሉኮስንም አልቻልንም። ዝም ብዬ ተኝቻለሁ። ምግብም አትበሉም? አይወርድልም? ይነሳል ነው አሉት። የተበረዥ ሆኖ ይነሳል ነው አሉ። አቅም የለም ደግሞ እሱም በጣም ወደ 4,400 500 ሺህ ነው ለኦፕራሲዮን 400 ሺህ ብር። ሱብሃንአላህ በቀስ እናወጣለን በዚህ ነው አሉ። በጤና ጣቢያም በጤና መድንም ብንሄድም ምንም እንትን አላሉን። ስለዚህ በግል እንደው አላህ እንደው ወንድሞቻችን አላህ የሆኑ ይረዱኝ ኢንሻአላህ ተዓላ። አብሽረው አላህ ደግሞ እንግዲህ ከችግር በኋላ ድሎት አለ፣ ከድሎት በኋላ ችግርም አለ። አይታወቅም። በአላህ ተስፋ አትቁረጡ ኢንሻአላህ ተዓላ። አላህን አፊያሁን አላህ እንዲመልስልህ። ሁሉም የኢትዮጵያ ሕዝብ አዛኝ ነው። በዚህ በኩል ያው አንዱ መታመሙ በሌላ ስሳሙ ደግሞ ለምን 50 ሎሚ ለአንድ ሰው ሸክሙ ነው ይባላል። አንድ ሰው 50 ሎሚ ለ50 ሰው ግን ጌጡ ነው ይባላል። አዎ የኢትዮጵያ ሕዝብ በዚህ በኩል ችግር የለበትም። ለመርዳት ወደ ኋላ የሚለው ነገር የለም ማለት ነው። ስለዚህ ኢንሻአላህ የቻልነውን ያክል ከኛው ጭምር አህለል ኸይሮችም ካሉ በአዲስ አበባና አካባቢዋ የሚኖሩ ውድ ወንድሞቻችን በመላው ኢትዮጵያ በመላው ዓለም የሚኖሩ ኢትዮጵያውያን በሙሉ ይሄን የምትሰሙ ሁሉ ወላሂ መቼም እኛ ነገ እንዴት እንደሆነ ምን ዋስትና እንዳለን አላህና እኛ ምን የምናውቀው ማለት ነው። እያንዳንዳችን ምንም ዋስትና የለንም። አላህ ነው የሚያውቀው። ነገ የኔ ዕጣ ፈንታ ምንድን ነው?
ታምሜ በአንድ ጊዜ ሞታለሁ ወይስ እንደዚህ ሽማግሌ ወይ እንደ አባታችን የአልጋ ቁራኛ ሆነን እንዴት ነው? ስለዚህ መልካምነት ለራስ ነው። መልካም መስራት ለራሳችን ነው። አባታችን እንደምንም ብለን ኢንሻአላህ ህክምናውን አድርገው ቢሞቱም አይቆጨንም ማለት ነው። ቤተሰብ ዘመዱ ደስተኛ ነው። ያረገውን ለምን እንዲተርፍ ነው የሚፈልገው ቤተሰብ እና የተፈለገውን ነገር አድርገው ለቤተሰብ ለዘመዱም ህክምናውን አድርገው ሞከርን እንኳን ቢሉ አይቆጫቸውም ማለት ነው። እና ስለዚህ ከአቅም ማጠር አንጻር ነው እንጂ በህክምና ደረጃ ቀላል ነው በሽታው። ኦፕራሽን ተደርጎ የሚድን ነው ማለት ነው ኢንሻአላህ በአላህ ፈቃድ። እና እሱ ነው። እስቲ እንግዲህ ኢንሻአላህ ሼር ላይክ በማድረግ ሁላችሁም ውድ ኢትዮጵያውያን ተባበሩ። እህታችን እስኪ አካውንቱን ትነግረናለች። እስኪ ነግራቸዋለሁ ማለት ነው። እሷን ሲል አካውንቷን ንግድ ባንክ ልቀበላት። እሺ የኢትዮጵያ ንግድ ባንክ ነው አካውንትሽ አይደለ? አዎ። እስኪ ንገሪኝ ሳትሳሳች በትክክል። እሺ 1000 21 93 93 98 98 04 6 እርጎያ ባተ ባላል። እርጎያ ባተ ነው የሚለው ስሙ አካውንትሽ ማለት ነው። በቃ ንግድ ባንክ እርጎያ ባተ ገብሬ ንግድ ባንክ ኢንሻአላህ እርጎያ ባተ ገብሬ ነው። ኢንሻአላህ ተዓላ ጊራና እንግዲህ የምሰሙ የጊራና ተወላጆችም ደግሞ ይበልጥ እናንተ የምታውቋት እህት ወንድሞቻችን እንግዲህ ኢንሻአላህ የኔንም ስልክ እንትንና በቴክስት ልኩልኝ ያላችሁ ቴክስት ላይ ልከናል አውዲ አካውንቷ ብላችሁ ደረሰኙን ዋትስአፕም አለኝ ቴሌግራምም አለኝ ኢሞም አለኝ ከጊራና ከሌ እንደዛ አስገብቻለሁ ይቻልኩት ይቻላችሁትን ያክል አስገብቻለሁ ንገሩኝ ኢንሻአላህ። አሁን ለባጃጅ እንኳን የወጣ የገባ ብር እንኳን ካለ ሂድ ያለማውጣት አቅም ከባድ ነው በአሁኑ ሰዓት። ከጊራና መርሳ ለመሄድ ትራንስፖርት አሁን ውድ ነው ወላሂ በጣም ውድ ነው። ቢያንስ 300 400 ብር አይበቃም። እና ብር ከገባላት ንገሩ በእኔ በስልኬን አስቀምጥላችኋለሁ በ0913 59 58 04 ይሄ የኔ ስልክ ነው። ያንቺ ስልክሽ ንገሪ ታውቂዋለሽ በቃልሽ? አዎ ንገሪ ስልክሽን 0920 21 20 73 እርጎያ ባተ ብለሷም ቴክስት ብጽፉላት እኛም እናይላታለን። እሷ ያው እንደ ለዘመኑ ኢሞ ዋትስአፕ ምናምን ይኖራት አይመስለኝም የላትም። ስለዚህ በቴክስትም ከጻፋችሁላት ይደርሳታል። ሀገር ውስጥ ያላችሁ ውጭ ሀገር ያላችሁ ግን ለኔ በ0913 59 58 04 ኢሞ ወይም ዋትስአፕ ወይም ቴሌግራም ላይ ደረሰኝ የምትልኩልኝ ለሷ መጥቼ ነግራታለሁ። ሄዳ ታወጣለች ብሩን ማለት ነው የቻላችሁትን ያክል። እና እንግዲህ የዛሬው ቪዲዮ ይህን ይመስላል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።